አድንቁላቸው በልልታ ሆታ አንተራ ምን ሆነ ነው እና ዋንታስ ዝግጅት ላይ ነበር። ግማሹ ሰው እየጨፈረ ነው፣ ግማሹ ሰው ቁጭ ብሎ ገና ምግቡን አልጨረሰም። በቃ እዛ እንትን ላይ ሙድ ላይ ነበር። ከዛ ጥሩ ሁኔታ ላይ ያለን ነው ተነስቶ ብድግ ብሎ ይወጣ። ቀጥ ብሎ ብዙ ነገሮች ነበር ያሰብነው። በእውነት ከተጋባን በኋላ ራሱ ምን ወልዳቸውን ልጆች ስማቸውን ሳይቀር እናወጣ ነበር ቁጭ ብለን ማለት ነው። ደስታዋን ጠዋት ላይ አውቀው ነበር ምን ያህል ደስ እንዳላት። ቬሎ ለብሼ ሁኔታውን ሁሉም ነገር አይታ በጣም ደስተኛ ነበረች። ግን ያ ነገር ተፈጥሮ አሁን ሆስፒታል ነው ያለችው። 3 ቀን ሙሉ አልነቃችም። ዛሬ አልነቃችም። እሺ ግን አንተ የምታውቀው ነገር ካለና ልትረዳን ከቻልክ ምን ችግር አለው? ልጅቷ ተጨንቃ ነው ያለችው አውቃለሁ። የነሱ የሰው ትዳር ውስጥ ገብቶ መግባት ማለት የነሱ ቪዲዮ የነሱ አንዴ ለምን Yoo yaa harka fuunee jaalatamuuf kabajamoo hordoftoota hawwii Oromtiitu akka fayyaa keessanii nagoomaa jirtu jabaattu nageenyi keessan badhaadhaa galata waaqayyoon nagaa gootii nagaa waaqayyoon dibasin jirtu isiniif baay'atu jechuun jaalladha. Har'as deebi'ee dhufeera waan hawwii Oromtiitu fi hawwii maal qabattee dhuftee jechuun keessanii hin hafu akkuma beekamu sargiirraa hin fagaatu. Har'as akkuma Lengidde isiniif hojjedhettaanu kan biraawoo ta'eyyuu waa'eedhuma sargiitiin wal qabate jechuudha. Mucayyoo Eedum jedhamtu tokko gaafa sargii ishee abbaan warraa ishee isteejii irratti gatii dhiisee badeedhan jechuudha. Gaafa sargii ishee utuu qophii sargiirra jiran jechuudha. Waltajjiirraa gatee sokke jedhanii akkuma isheen beelloo uffattee kaan utuu nyaachuutti jiru kaan utuu taphachuutti jiru kanuma inni dhiisee bira fiigee sokkee kanuma qofan beekaa rakkoo waan uumame yookaan waan hin balleesse hin beeku jettee dhuguma yoo ta'e haga dhumaatti kan wajjin laallu ta'a. Haati ishii ganama yeroo an beelloo uffadhee gammachuun haadha kootii adda ture. Haati koo sababii sanarraan kan ka'e bultii 3 of wallaaltee ammallee of hin beekne jechuutti jirti jechuudha. Jara miidiyaa irratti gaazexeenyaa kana jechuudha. Jaraan meemeenaa barbaadaa iddoon jiru hin beeku jechuutti jirti jechuudha. Eedoomi abbaan manaa ishii Deev yookaan immoo Daawit jedhama jechuudha. Mi'oojjumaan kan laallu ta'a baay'ee tokko nama gaddisiisa. Waan hin balleesse hin qabu jetti. Maaliif akkana godhee meemee wajjumaan kan dhaggeeffannu ta'a. Irraas baranna jechuudha. Gara viidiyootti. አሁንም ይዘነው እንውጣና እንዲያርፍ ብናደርግ ይሻላል። ዞር በልኝ በቃ ዞር በልኝ በቃ ዞር በልኝ ዞር በልኝ አይሽ ማይታፈል በቃ ዞር በልኝ እዚህ ጋዜጠኞonni arganiiru jechuudha isa akkuma argitan mucayyoon سلام عشان تحقق ربح حاليا في الوقت الحالي وتنوع من مصادر دخلك انا هقول لك على سهم. ሰላም ውድ የዱካ ሾው ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። ሁሉ ጊዜ እንደምንለው ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን የሚጀምር ይሆናል። ዛሬ እንግዲህ ስቱዲዮን የተገኘሁት እንግዳዬን እዚህ ጋር ጠብቃለሁ። ምንድነው ያጋጠማት የሚለው በጣም ለኔም ሁሉ ጊዜ የምለውን ነገር ያረጋግጣልኝ ነው። እዚች ሀገር ላይ ያልሰማነው እንጂ ያልተደረገ ነገር የለም እንላለን በተደጋጋሚ። ዛሬም እሱን የሚያረጋግጥልን ነገር ነው የተከሰተው። እንግዲህ እንግዳችን ዛሬ ሙሽራው ጥሎኝ ጠፋ ትላለች ከሰርጉ ላይ። ምንድነው ያጋጠማት? እጅግ ልብ የሚነካ ታሪክ ነው በስልክ ያወራችኝና እሷ ወደዚህ መጣ ምን ተፈጠረ የሚለውን የምታስረዳን ይሆናል። ከዛ በፊት ግን ፕሮግራማችን ሲጀምር ኮሜንት፣ ላይክ እና ሰብስክራይብ ማድረግ የዱካ ቤተሰብ መሆን
እጅግ በጣም ጠቃሚ ነገር ነው ብለን እናስባለን። ትጠቀማላችሁ እርግጠኛ ነኝ። ዘላለም ዘገየ ነኝ። እንግዳችንን ወደዚህ ጠራታለሁ። እስቲ ወደዚህ ነይ በእናትሽ። ሰላም እንዴት ነሽ? ደህና ነሽ? ቁጭ እስቲ። ቁጭ ብዬ ነው የተቀበልኩሽ። አልደበረሽም? ችግር የለም። በድጋሚ ሰላም። ሰላም እንዴት ነህ? እንዴት ነሽ? ሶሪ በመጀመሪያ የደረሰብሽ ነገር እጅግ በጣም አሳዛኝ ነው እና ማዘኔን ሳልነግርሽ አላልፍም። ግን ያው ማውራት ስላለብን ምንድነው የተፈጠረው የሚለውን በደንብ አጣርተን ካወቀን በኋላ ነው እና ማድረግ ያለብንን የምናደርገው። ስለዚህ እስቲ ከመተዋወቅን ጀምር። ራስሽን አስተዋውቂ። እሺ ሄዶም አዲስ አበባ ነው ተወልጄ ያደግኩት። በአጋጣሚ ህይወት ላይ ብዙ ነገር ያጋጥማል አይደለ? አጋጣሚውን ነገር አጋጥሞኝ ነው ወደዚህ የመጣሁት። ምንድነው ያጋጠመሽ? እንዴት ነው እንደዚህ አይነት ነገር ውስጥ ልትገቢ የቻልሽው የሚለውን በደንብ አብራርተን የምናወራው ይሆናል። እስቲ ከዛ በፊት ግን ስላስተዳደግሽ፣ የት ተማርሽ፣ የት አደግሽ፣ ምን አይነት ሪሌሽን ነበረሽ ሃይስኩል ላይ ምናምን የሚለውን እስቲ አጠር አድርገሽ። ከልጅነቴ ጀምሮ የግል ነው የተማርኩት። በጥሩ ቤተሰብ ነው ያደግኩት። የኔን ፍሬ የኔን ዓለም ለማየት ብዙ ጊዜ ሲሞክሩ ነበር። ያው ዓለም ላሳያቸው ብዬ ያው ሞከርኩኝ፣ ግን መጥፎ ነገር ተፈጠረ በሰፊው። እስቲ ዛሬ ላይ እንደወጣ ከቀረው ባለቤትሽ ውጪ የነበረሽ የፍቅር ግንኙነት ወደኋላ ሄደን እንየውና ምን ይመስል ነበር? ቦይፍሬንድ ነበረሽ ከዚህ በፊት? እንደዚህ አይነት ሪሌሽንሺፕ ውስጥ ገብተሽ ታውቂያለሽ ወይ የሚለውን በደንብ እስቲ አብራሪልን። ጋፋሉማ ያደ ቪዲዮ ወራቡት ከሃይስኩል ጀምሮ ብዙ ሰዎች ይጠይቁኝ፣ ብዙ ወንዶች ፎከስ ወደ እኔ ሲያደርጉ ነበር። ግን ያው አንዴ ልብ ውስጥ የሚገባ ሰው ይኖራል አይደል? ሌላው ወንድ ቢወድም አንድ ማረስ እንደውም ሳሚ ይባላል እና ፍቅረኛዬ ነበር ከሱ በፊት ማለት ነው፣ ከባለቤቴ በፊት። ያው ከሃይስኩል ጀምሮ ነው አብረን የመጣነው። ብዙ ነገሮችን አሳልፈናል። ያው የልጅነቴ ነው ማለት ይችላል። የልጅነት ሲሆን ደግሞ ያው ውስጥ ይቀራል አይደል? ብዙ ነገሮችን አለም ነበር። ዩኒቨርሲቲ ላይም ሃይስኩል ላይም ብዙ ነገር እንዳልኩ ብዙ ነገሮችን አሳልፈናል። ግን እሱ ዝግጁ አልነበረም ለምንም ነገር። ወደ ጋብቻው ሳይሆን በቃ ሪሌሽንሺፕ ላይ ራሱ ብዙም ፎከስ አይሰጠኝም ነበር። እኔ ነበርኩኝ እና ያው ከትንሽ ጊዜ በኋላ እኔ ቁም ነገር ማሰብ እንደምፈልግ ምን እያሰበ እንደሆነ መጠየቅ ጀመርኩኝ። ብዙ ነገሮችን መረዳት ጀመርኩኝ ከሱ ማለት ነው። እና በቃ የተደፈነ ሀሳብ ነው ያለው። ምንም አይነት የትዳርም የቁም ነገር ምንም በቃ ይሆናል አይደል? ልጅነት ነገር አናገርኩት። በፍቅር ህይወት ውስጥ መቀጠል እንደሚፈልግ ነገረኝ። ካለበዛ ግን ያው መለያየት እንደሚመርጥ ነው ሁሉ ነገረኝ። ከዛ ብዙ ጠበቅኩት፣ ብዙ ቆየሁ አልኳል። kan mucayyoon kun haasaa jirtu jechuudha. Jaalallees yeroo jalqabaati jechuudha. የኔን ዓለም ለማየት Jaalalleen yeroo jalqabaa saamii jedhama jettee wajjiniin በጣም ሲያናድደኝ iskooleedhaa kaafnee haga yuunivarsiitiitti kan wajjin baranne kan yeroo jalqabaa tureetti yeroo dheeraa ግን ከዛኛው ጋር ሆኜ አይደለም hiriyummaadhaan wajjiniin turre gaa'ilaa gaafannaan immoo yoo jaalalaan ta'e kanaa wajjiniin turu yoommoo amma gaa'ila keessa galuu ta'e akka hin barbaanne natti meette akkan hin barbaanne natti hime ankummoo beetasabni koo akkana heerumuu fedhanii kanaafiyyuu wajjin dubbanne በቃ አነስ ሰዲሴ ከምብራ ከን ጃለላ ሀሪሮ ጃለላ እንደው ከዳይት ጋር ደርገገሰ ብራቲን ወጀኔን ይመስላል። ከዛ በኋላ ወደ ትዳር ከመግባቱ በፊት ስርስ በደንብ ያደባኒ ቦዳ ሲታወቁ ዳዊት ዮካን ዴቪድ ነው ወቆና ከወልበራን ትዳር ላይ እንስ akkuma mucayyoo kana jaalalaan turuu ta'uun taane gaa'ila dhaabbachuu akka barbaadu dafee natti meetti. ስልክ ተለዋወጥን፣ ሻይ ቡና ማለት ጀመርን፣ ማውራት ጀመርን። በጣም በስልክም በኖርማል ተገናኝተን ምናምን። እኔም ሀሳብ ያው ትዳር ስለነበረ የእሱም ሀሳብ እንደዛ ነበር። ሀሳባችን ገጠመ።
ግን ያን ይሄ ከኛ ማለት ለአንድ ኮታ ዓመት ትውውቅ ይበቃል ማለት አልችልም። ያው እኔ ስለቸኮልኩ ነው እንጂ ወደ ትዳር ለመግባት እንዳልኩ የቤተሰቦቼን ደስታ ነው ማለት ነው። ኦጋቶኮ ሂሩማዳ ወጅኔን ቱሬት ዴቪ ወጅኔ ጥሩ ሪሌሽንሺፕ ነበረ። በጣም ጥሩ ማለት ነው። ብዙ አውቄዋለሁ ማለት እችላለሁ። ኦጋቶኮ ከሰቴ ባየው አይሳ በሬራ ብዙ ጊዜ ስለሚያጋጥመኝ ነው እንደዚህ የምልሽ። ከትዳር የሚባለውን ሀሳብ አስበን ስንገባበት ከአንድ ሰው ጋራ ዘላለማችንን ልናሳልፍ ቤተሰብ ልናፈራ ኢንስቲትዩሽን ልንመሰርት ነው እና መተዋወቅ በጣም ትልቅ ኢሹ ይመስለኛል። በዛ ላይ ደግሞ የሆነ ነገር ውስጥሽ ቀርቶ ከሆነ ከባድ ይሆናል እና ምናልባት ይሄ ነገር የቸገረው ነገር የፈጠረው ችግር ይኖራል ብዬ ስላሰብኩ ነው እንዲህ የምልሽ። አለመተዋወቃችሁ ያንን ያክል አለመቆየታችሁ አግባብ ነው ብለሽ ታስቢያለሽ? ብዙ ጊዜ አለመቆየታችን አግባብ አይደለም። ነገርኩ በል መነሳሳት ነው። እኔ በጣም በል ነበር የተነሳሳሁት። ያው አንድ ነገር ነው የሚያስጨንቀኝ። ስለኔ ምንም በሳሳት አልጨነቀኝም። ከዚህ በኋላ ምን አይነት አግብቼውስ ምን አይነት ህይወት እኖራለሁ ምናምን እንደማንኛውም ሴት አላሰብኩም። በቃ ለቤተሰቦች አንድ ለማሳየት ብቻ ነው። በቃ ደስታቸውን ማየት ነው ፊታቸው ላይ። ኦፊኮቲ ያኔ ቤተሰብ ማለ ማቲኮ ገመቺሱ ቆፋፈንዬ አካሱ ወደ ቤተሰቦች ኩናፍታ ኩናንተ ወጀደ ህይወቴን ያኔ ተቹላ ገባክ? እናቴንም ጨምር ማለት ነው። እና ይከብዳል በጣም የጨነቀኝ እንጂ አላውቅም። ውሳኔ ነው የወሰንኩት። እግረኛ ማቲኮት አከምበሌስ ሴቪ እግረኛ ኮት አከምበሌስ እነት ደጋማ ያን ያስተማሪ እንትን ነው በቀሎ አሁን ያለፈ ሰው አለ። በጣም ትወጂዋለሽ። ረጅም ዓመት አብራችሁ ቆይታችኋል። ረጅም ጊዜ አሳልፋችኋል። ስለዚህ በማግባት እሱ መበቀል ነበር አላማሽ ወይስ ሌላ ኮንክሪት እንትን? አሁን በደንብ ተረድተኛል። ምንድነው መሰለክ በሰዓቱ ሳሚ ያልኩት ፍቅረኛ አልፈልግሽም ሲለኝ ያለለኝ እንዱራ ስንበርባዱ ዋና እንጀዴፊ ገብቷል አይደል? ማንንም አልፈልግሽም አፉን ሞልቶ አልፈልግሽም ያላትን ወንድ ብዙ ነገሮችን አድርጋ ጥቂዳፍ ጀዴተን ሰከነ ጀልቀበ ማለት ያለለኝ ቀቤቲ ጀቴቹዳ ዴቪ ሰጀደሙ ካና ዩጋንዳ ምን ያለ ይገምተኝ ነው ያለለኝ ሰለማፋገና ዩኒቨርሲቲም እንደዛው አናራ ማልቱ ይረታ ማሊፍ ስንበርባዱና እንጀደ ጃለለኝ ኮዱራ ጀዴዋን ያደ ጥቂዳ ዴተንዩ ዴቪ ጀመረ ማለት ጃለለኝ ነቀምነ የሮን ጀልቀም በጣም ይላ ገሩ ለበቀል ብዬ ነበር ከዴቭ ጋር ማለት ነው ከዳዊት ጋር እና ግን የሆነ ሰውን ሲያወቀው ስትመጣ እውነተኛ ፍቅር ይዛል። ያን የተረዳሁት አግብቼው ምናምን በቃ ደስታቸውን ለማየት በጣም ቸኩዬ ስለነበረ ብዙም ፍቅር ላይ ፎከስ አላደረኩም። እንጀልቀብ የገሩ እርጊን ከሰ ገሌ ቦዳ ጃለለኝ ነቀበ ስላጣው የተጎዳው ለዛ ነው። ገባክ? ያው ሳሚ ጋር ትመለሻለሽ በታምር የማይታሰብ ነገር ነው። በታምር ፍጹም እንደውም እሱ ዴቭ እንደውም አልጎዳኝም ዳዊት ከዛኛው አንፃር ፍላጎቱ የሁለታችንም ነበር፣ የጋራ ነበር ሀሳባችን ማለት ነው። እንዳልኩ ባንክ ቤት ብንገናኝም ቀስ በቀስ በስልክ ተገናኝተንም ሻይ ቡና እያልን ብዙ አውርተናል እና ሀሳቡን ፎከሱም አንድና አንድ ነገር ላይ ነው። ራሱን ማኔጅ ማድረግ ይችላል። ስራ ያለው ሰው ነው። ቤተሰብ አለው። ልክ እንደኔ ከቤተሰብ ጥያቄ ይቀርብለታል። መቼ ነው የምታገባው ምናምን አለ አይደል? እና እሱንም ይነግረኝ ነበር። ከፍቅር ጥያቄው እንደውም የቀደመው ትዳሩ ነበር ማለት ይቻላል። ፎከስ አድርጎ የሚያወራኝ ስለ ትዳር ስለ ልጅ ነበር። ኦኬ እሱም ፍላጎት ላይ ወደዛ ሄደና ብዙ ነገሮች ነበር ያሰብነው። በእውነት ከተጋባን በኋላ ራሱ የምንወልዳቸውን ልጆች ስማቸውን ሳይቀር እናውጣ ነበር ቁጭ ብለን ማለት ነው። አሳዴ ዳዊት የደሙ ከና ወጅኔ እንደሚሆን አልመሰለኝም ነበር። ጆሌ ከኛ ገና አርገነው መቃዩ ባሳት ወድሬ አሁን ላይ ነገር መፈጠሩ በጣም شوفوا يا اخوان اخر الاختراعات شوف بسم الله ما شاء الله ከብዶኛል ከምል በላይ ግን ትሪገር ያደረጋችሁ ወደ ትዳር ለመግባት የሆነ ኮንክሪት ምክንያት ይፈልጋልና በቃ አሁን እንጋባ እንድትሉ ያደረጋችሁ ነገር ምንድነው? ነፍሰ ጡር ነኝ። የሁለት ወር ነፍሰ ጡር ነኝና በአፈጣኝ እንደውም ወደ ትዳር ልንገባ የቻልነው በዛ ምክንያት
ያው ሆዴ ሳይገፋ ማለት ነው። ulfajji lamaan qabaa jettee jechuudha. Garaan koo achiin bahee ወደ ትዳር እንድንገባም gaa'eladha kana akka በቃ ሆነ dhaabbannuuf jedheetaniyyee dafnee ትንሽ እየከበደን ስለመጣ ነው ይቅርታ በጣም gara gaa'ela dhaabbachuutti seennee jetti jechuudha. የሰርግሽ ዕለት ሰርጉ በስነ ስርዓት እየሄደ ነበር። ከሰርጉ በፊት የነበረው አካሄድ ምን ይመስላል? የሽምግልናው የምኑ ትክክል ነበር? በዛስ ኮሙኒኬት እያደረጋችሁ ነበር? የሰርጉ ዕለት ሰርጉ እየተካሄደ ነበር ብለሽኛልና ምንድነው የተፈጠረው? እስቲ ከመጀመሪያ ጀምሮ ያለውን ታሪክ ንገሪኝ። እንዳልኩ ማለት ነፍሰ ጡር መሆኔን ካወቅን በኋላ ነው ወደ ትዳር ልንገባ የወሰንነው። ከዛ ለቤተሰብ አሳወቀ፣ እኔም አሳወቅኩኝ። ሽማግሌ ተላከ። እስከዛ ድረስ ምንም የተፈጠረ ነገር አልነበረም። ግጭትም ምንም አልነበረም። የሽምግልና ጊዜው በጥሩ ሁኔታ አለፈ። ከዛ ያው የትዳር ማለት የምንጋባበት ቀን ደረሰ። እሑድ ቀን ነበር። ከዛ ጥሩ ነበር እየሄደ የነበረው። ሲጀመር ምንም አይነት ክፍተት ምንም አይነት የሀሳብ ልዩነት አልተፈጠረም። ባሰብነው መንገድ ነበር እየሄደ ነበር። ከዛ ጥሎኝ ወጣ። በቃ እንደነገርኩ ነው። waltajjii irraa na dhiisee kuteetti jechuudha. አሁንም ድረስ አላመንኩም። የት እንዳለ አላውቅም። ስልክ አያነሳም። ጓደኞቹ ጋርም ደውያለሁ። ብቻ በጣም ከባድ ነው። yoo ndawwale sirkina elaan kaasuut siimii biraatiin isaade siimii haarayyuu baasee dawwaleera አላውቅም ምን ማለት ነው na jalaan እንዳለብኝ kaasuut አላውቅም። ግን jetti እንደው ጥሎኝ ወጣ ስትይ በምን አይነት መንገድ ነበረ? ሲወጣስ የት ነው የሄድኩት ያለሽ? ሰርጉ እየተካሄደ ከስቴጅ ላይ ነው ጥሎሽ የወጣው? ምንም የተናገረው ነገር የለም። ሰው ተጣድፎ ሲወጣ ሁሉም አየው። እኔም ደነገጥኩ። yeroo ni jarjareeboo namdo ndinuyu ilaalaa jira jechuudha. አላነሳም። እኔ ብቻ ሳይሆን ሚዜዎቼም የሱ ጓደኞችም እዛው ነበሩና ደወሉለት። እናቴ በድንጋጤ ራሷን ሳተች። haati koof wallaaltee ምን ማድረግ እንዳለብኝ ሁሉ አላውቅም። dhufatteetti miskiina koo. Mee akkuma ta'etti sargii sana dabarsee ka'ee dhiisee obade maasaa sargii gaaf sargii sana baduurroo. ሴት ሆነ ስታስበው በጣም ይከብዳል። ያልገመትከው ነገር ነው። እንዴት ማለት ኢቭን እንኳን እኮ እሱ የትዳር የሚጋቡበት ቀን ላይ ላይመጣ ከነጨራሹ ሊቀር ይችላል እኮ አይደል? ግን መጥቶ ስቴጅ ላይ በቃ ሁሉ ነገር እኮ ሊያልቅ ነው እኮ። በቃ ትንሽ መታገስ ይችል ነበር። ከዛ በኋላ ቢጠፋ ይሻለኝ ነበር። ቢያንስ ተፋቱ የሚባለው ነገር ይመጣል አይደል? ምክንያት ታቀርባለህ። አሁን ጥሎኝ ወጥቶ ምንድን ነው ማድረግ? ምንድን ነው በሰዓቱ እንግዲህ የነበረው ስሜት ምን ይመስላል? ከዛ በኋላስ ያለው ነገር ወደ ምን አመራ? እንዴት ጨረሳችሁት የሚለውን እስቲ አጫውችን። በጣም ከባድ ነበር። በእውነት በጣም ነበር የሚከብደው። እንዳልኩ እናቴ ራሷን ሳተች። ከዛ ሆስፒታል ይዛናት ሄድን። የዛ ጊዜ ግርግሩ ወከባው፣ ግማሹ ጥሏት ሄደ ብሎ ያወራል። የሚያውቁኝ የሰፈር ሰዎች ደግሞ እቺ ልጅ መጨረሻው ምንድን ነው ይላል። በቃ ብዙ ነገር ነበር ሲሰማኝ ነበረው ሲሰማኝ ነበረው። namni mucaayyoon kun ወደ ሆስፒታል ይዣት ሄድኩኝ። እናቴ namni kaan immoo gatee badeenaan jedhaa ture. ያለው ሁኔታ በጣም ነበር የሚያሳስበው። እውነት በጣም ይከብዳል። ምክንያቱም ምናፍቀው ቀን ነበር። አሁንም ድረስ ጠዋት የነበረውን የእናቴን ደስታ አልረሳውም። አይኔ ላይ ያለ እና ብዙ ነገሮችን ስሰማ ነበር። አላውቅም። በጣም ነው ማዝነው። በጣም እንደሚያሳምም አውቃለሁ። ሶሪ በጣም Property Finder opens more doors to more communities. ሶሪ በጣም የሰርግ ቀን ለሴት ልጅ ማለት ነው በደንብ ይገባኛል። እረዳሻለሁ ያለሽበትን ስሜት።
አንቺ ላይ ሊያመጣ የሚችለው ነገር በደንብ ይገባኛልና ሳልረዳሽ ቀርቼ አይደለምና በጣም ሶሪ ስለሆነው ነገር ምክንያቱም ቀኑን አሳልፎ ስለተፈጠረው ነገር ማውራት ይቻላል ብዬ አስባለሁና ግን አንቺ ምንድነው እንደዚህ እንዲሄድ ያደረገው ብለሽ ታስበያለሽ? ምክንያቱም ባቀው እዚህ መጣ ነበር ታውጭ ምንም ማቀው ነገር የለም። ጓደኞች እና ማከርኩ የሱን ጓደኞች ሰብስቤ ቤት ውስጥ ምንድነው የልጁ ምክንያት አልኩኝ። በእኛ ስልክ በሚያውቀው ስልክ ደወልኩ አይነሳም። ቢቸግረኝ ማለት በማያውቀው ሰው ስልክ ደወልኩ። ሲም እስከማውጣት ነው የደረስኩት ለሱ አዲስ ሲም ማለት ደወልኩለት ግን አያነሳም። ምንም በቃ ቤተሰቦቹ ጋርም የለም። ሰርግ ላይ እሱም ቤተሰቦች ምንም የሚታወቅ ነገር የለም። እኔም ምክንያቱን ያልገባኝ ይሄ ነው ብሎ እኮ ቢነግረኝ እሺ። እኔ ግን ትንስል የእሱ ቤተሰቦች ተረጋግተው ከተቀመጡ የት እንዳለ ኖሃው አላቸው። ግን አንቺ እንድታውቂ አልተፈለገም ብዬ ነው የማስበው። ገሩ ጀረሜን ዘተነ ኬሳ ሚንዜ ለማፋንዲ ደቹላ ደበቹ ዋን ታይዋን ቆበ ቀቡላት ፈካታ ሚንዜ ተቆፋን ገሩ ሸዴቲ ወሊገሌ ዴቢ ከኔ ፊሮ ወጅኒን ደቄ በርባዴራ ጋዜጠኞ ታወጅን ደቹላ እሱ ወጣ ቁጫል ትንሽ ቆይተው ፓርቲ ለማፋ ቀባቶ ቆፋቋን ላለ ለማፋ ዋን ታይስ ወጅማን ላለች ደውላ ሰው የለም ደውያለሁም ግን ያው ምንም አይነት እንትና አይሰጡኝም። ምክንያቱም ምንድነው ብዬ ጠየቅኳቸው አልነገሩኝም ምንም። እኔ ግልጽ ያልሆነልኝ ነገር ምን መሰለሽ አንቺም መቅጣት ፈልጎ ከሆነ ከመጀመሪያም ሰርጉ ላይ አለመገኘት ይችላል ነበር። ሰርጉ እየተካሄደ መሀል ላይ ምን አይነት ፕሮሰስ ላይ ያላችሁን ተነስቶ ሄደው ምን እንደዚህ እንዲያደርግ ያደርገዋል? እኔ ግራ ስለገባኝ ሰርጉ ሁኔታው ምሳ ምናምን ተበልቷል፣ ምግብ ምናምን ተበልቶ ተጨርሷል። በቃ ኬክ ልንቆርስ ዝግጅት ላይ ነበር። ግማሹ ሰው እየጨፈረ ነው፣ ግማሹ ሰው ቁጭ ብሎ ገና ምግቡን አልጨረሰም። በቃ እዛ እንትን ላይ ሙድ ላይ ነበር። ከዛ ጥሩ ሁኔታ ላይ ያለን ነው ተነስቶ ብድግ ብሎ ይወጣ ቀጥ ብሎ እንዲህ ነኝ እዚህ ነኝ አላለም፣ ወደዛ ነኝ አላለም፣ ቀጥ ብሎ ወጣ። ከዛ ግማሹ ሚዜዎቹ ተከትለውት ወጡ። ቆጴ ኬኪ ሙሩር ገኘ እንካንኛታ እንካንም ሞይታ ባታ ከዛ ደነገጥኩ። እዛ በቆምበት በቃ ሙሉ ሰውነት ተንቀጠቀጠ። ወልተጀራ ነገቴ ኩቴ እናቴም ቢሆን ጥሎ መውጣቱን አይታለች። ብትጠብቅ አልተመለሰም። ምንድነው የተፈጠረው ብላ ጠጋ ብላ ስጠይቀን የሆነውን ነገር ነገራት። ያው መደበቅ አልችልም ከወጥቷል አንዴ ኬት አመጣዋለሁ ቢቀር እንኳን ሌላ ሰው አምጥቼ ያው ጊዜው እስከሚያልፍ ድረስ ቀጥ ብሎ ነው የወጣው። ምንም የተናገረው ነገር የለም። በጣም ነበር የሚከብደው የነበረው። ግልጽ እንዲሆንልኝ የፈለኩት እኛ ጋር እንድትመጪ ያደረገሽ ነገር ምንድነው? ከኛስ ምንድነው የምትፈልጊው መፍትሄ? በራሴ በኩል ብዙ ቦታ ፈልጌው አላገኘሁትም። በስልክም ደውዬ አላገኘሁትም። በብዙ መንገድ ፈልጌ አላገኘሁትም። አንደኛ እንድታገኙልኝ፣ ከዛ ፊት ለፊት ያደረኩትን ነገር እንዲነግረኝ፣ በቃ ምን እንደተፈጠረ እንዲነግረኝ እፈልጋለሁ። ምንም ያደረኩት ጥፋት የለም። ምንም የሰራሁት ነገር የለም። ከመሬት ተነስቶ ምን እንዳስወጣው ይሄ ነገር ለምን እንዲበላሽ እንደፈለገ፣ ለምን ስልኩን ያሁሉ ጊዜ እንዳጠፋ፣ ለምን ሊያገኝ ለምን እንዳልፈለገ ማወቅ ፈልጋለሁ። ለምን ይሄን እርምጃ ለምን እንደወሰደ በቃ ማወቅ ፈልጋለሁ። ምን እንዳጠፋው ጥፋቴ የቱ ጋር ነው ሲጀመር ጥፋቴ ምን እንደሆነ ማወቅ ፈልጋለሁ። ጎቻ ካና ዋን ጎዴፍ ጋፈቹ ፈዳ አንደኛ በቃ እናቴን ቢሆን ያለችበት ሁኔታ ነገርኩክ። እኔን ተወኝ፣ እኔን ይበላኝ ሊባል ይችላል፣ ግን እናቴን ገሏት ነው ሄደው። በእውነት ያስለቀሰኝም እሱ ነው፣ ያስከፋኝም እሱ ነው። ደስታዋን ጠዋት ላይ አውቀው ነበር ምን ያህል ደስ እንዳላት። ቬሎ ለብሼ ሁኔታውን ሁሉም ነገር አይታ በጣም ደስተኛ ነበረች። ግን ያ ነገር ተፈጥሮ አሁን ሆስፒታል ነው ያለችው። 3 ቀን ሙሉ አልነቃችም። ዛሬ አልነቃችም። አግኝቼ ምን እንዳደረኩ መጠየቅ ቀርቦት በጣም ነው በጣም
منو ما يحلم ياخذ فلوس من الحكومه ما اتكلم عن منح او معونه بطاله اتكلم عن شيء اكبر بوايد አዝናለሁ በተቻለ መጠን ማድረግ የምንችለውን ሁሉ እናደርጋለን ለመጀመሪያ ያህል ግን እሱ ይቀርባቸዋል የምትዩ ሚዜዎቹ ሊሆን ይችላል ወይንም የቅርብ ሰዎቹን የቤተሰቦቹን ስልክ ጨምሮ ተሰጪኝና አንድ ባንድ እነሱ ጋር እየደወልኩኝ ነገሮችን ለማጣራት እሞክራለሁ ሲገባኝ ይሄ ሁሉ ሰው ተደናግጦ ካንቺ ጋር ፍለጋ ያሉጣበት ምክንያት እነሱ የሚያውቁት ላንቺ ያልተነገረሽ የሆነ ነገር አለ ብዬ አስባለሁና እስቲ ምንድነው የሚለው አጣርቼ ለመድረስ እሞክራለሁ ግን ካንቺ ጋር የነበረኝ ቆይታ ያብቃና በካሜንዞታ ስልክ ቁጥሩና ከኔቲ የሮሰና ማሊክ በየጀለኒ ሪፈተኒ ዋነቀኒ በርባዶ ዲሰኒ ምክንያኒ ዋንጅሩ ፊጀረንጋ ፈዳይቹ ኒቲራ ጋዜጠኛ እንደችላ ሽማለው ማለት የምትችይው አንቺ ነሽ ስለዚህ ራስሽን አበርቺ የተፈጠረውን ነገር ወደ ኋላ ሄደን ማስተካከል አንችልም ወደፊት ግን የሚሆነውን ነገር በተቻለ መጠን ለማስተካከል እንሞክራለንና አይዞሽ እኔት እሺ እዚህ ላይ ስልኮች ተጽፊልኛለሽ እንግዲህ ተመልካቾቻችን ከባለ ጉዳያችን ጋር የነበረን ቆይታ እዚህ ላይ ያበቃል እኔ ስልኮችን በመደወል የሱ ወዳጆች የሆኑትን ሰዎች ሳላድር ዛሬ ሆኖ ለማጣራት እሞክራለሁ የት ነው ያለው ምንድነው የተፈጠረው የሚለውን እንደ አንድ የሚዲያ ባለሙያ ፈቃደኛ ሆኖ ቀርቦኝ የሚያናግረኝ ካገኘው እነሱን የምንጠይቅ ይሆናል እንግዲህ እስከዚህ ድረስ ፕሮግራማችንን እየተከታተላችሁ ከሆነ እንደተለመደው ላይክ ኮሜንት እና ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩላለሁ ለጊዜው እዚች ጋር ነቃ አመሰግናለሁ በእውነት የሰጠሽኝ ኦኬ እሺ እደዋውላለሁ ያለውን ነገር እጠይቃለሁ ለጊዜው ግን አንቺ ወደ ቤት መሄድ ትችያለሽ አዲስ ነገር ከተፈጠረ ግን እኔው አሁን ልጠራሽም ስለምችል ራስሽን አዘጋጅ እሺ ቴንክ ዩ በጣም እንግዲህ ውድ ተመልካቾቻችን በሰጠችኝ ስልኮች መሰረት እነሱ ጋር እየደወልኩኝ ያለውን ነገር ለማጣራት ሙከራ አደርጋለሁ እስቲ ስልኮች ሰጣኛለችና መጀመሪያ እስቲ ይሄኛው ሁለተኛ ሚዜ የነበረው ልጅ ጋር እስቲ ደውለና እንዴ ላጣራ ስልክ አይነሳም ምናልባት በቁጥር ስለደወልኩለት ሄሎ ሰላም እንዴት ነህ ለማፋን ምን ዘለማፋት ደወላረ አንድ ጉዳይ ለማጣራት አንተ ጋር የደወልኩት ዘላለም ዘገየ ይባላል ጋዜጠኛ ነኝ ያን ዛጋማ የኤዶምንና የዳይትን ጉዳይ ለማጣራት ነበር እንግዲህ እንደምታውቀው ዳይት ሰርጉን አቋርጦ አንተ በነበርክበት ሚዜ በሆንክበት ሰርጉን አቋርጦ ወጥቷልና ምንድነው የተፈጠረው የሚለውን ነገር ኤዶም እንድናጣራላት እኛ ጋር መጣ ነበር አዎ ይሄ ነገር በተደጋጋሚ ሊጋራ እንደተጠቂ እየመጣ ነውና ይሄ ነገር ከነሱ ጋር ነው መጨረሻ ያለባችሁ እንጂ እኔ ጋራ ባትደውሉ ጥሩ ነው ምክንያቱም እኔ በእነሱ ትዳር መሀል ውስጥ አንዴ መግባት አልፈልግምና ከዚህ በኋላም ባትደውሉልኝ ደስ ይለኛል እሺ ግን አንተ የምታውቀው ነገር ካለና ልትረዳን ከቻልክ ምን ችግር አለው ልጅቷ ተጨንቃ ነው ያለችው አቃለው እነሱ ጫንጎን ድረው የሶ ትዳር ውስጥ በፍጹም መግባት ማለትም አልፈልግም የነሱ ዋንታ ይቆባናቡ እነሱ ራሳቸው መጨረስ ነው ያለባቸው እንጂ ሚዲያ ድረስ ወጥቶ ምናምን እንዲያወሩበት ወይም ደግሞ እኔ ሀሳብ መስጠት አልፈልግም ምክንያቱም ነገ እሱም ጓደኛዬ ነው ነገር በሚቀያየም መበነድ በእንደዚህ ነገር እንትን ማለት አለብኝና ያው እንትን ባትሉኝ ባትደውሉልኝ እና ባነት ደስ ይለኛል ነገር ማጥሪኝና እናንተም እንደዚህ ነገር ባስመረምሩ አይ ጉዳቱ ሙጫንኩን ዱብይዱ ዋና ከሲ እቺ ተጨንቃ ያለች ልጅ ናት ምንድነው የተፈጠረው ሲኖም ትዩ ዱሪፍተኒ ይላሉ ብለን ነው ይሄ ነገር በቤት
تابع طلبك مباشرة مع تطبيق أمازون بتبدأ فقط حمل التطبيق. ቤተሰብ መፍታት ነው እንጂ ያለባቸው እኔ ነገር ማለት አልችልም። ይቅርታ አድርግልኝና ባስደውልኝ ይሻላል። ይቅርታ በጣም እና ከዚህ በኋላ አደውልኝ ይቅርታ። እሺ ግን እንትን ብትለኝ ብዙ ጉዳቱ አልታየኝም ነበር። ይቅርታ ወንድሜ ይቅርታ ስልኩ ዘጋው። እሺ እንግዲህ ተመልካቾቻችን እንደሰማችሁት ነው። ሁለተኛው ጊዜ ተባበረን ፈቃደኛ አልሆነም። ምንድነው የተፈጠረው የሚለውን ግን እኛ ከማጣራት ወደኋላ አንልም። እሱ የሚለው በባለትዳሮች ጉዳይ ባትገቡ እናንተም ጥሩ ነው የሚለው። ግን እኛ ደግሞ አንድም ቤተሰብ ከመፍረስ መታደግ ነውና አላማችን ወደኋላ ምንል አይደለንም። እንግዲህ አንደኛ ሚዜው ጋር እደውላለሁ። መደወሌን አላቋርጥም። ሄሎ ሰላም። ሄሎ ሰላም። እንዴት ነህ? አለሁ እግዚአብሔር ይመስገን። ዘላለም ዘገየ እባላለሁ። ጋዜጠኛ ነኝ። በኤዶም እና በዳዊት መካከል የተፈጠረውን ነገር ለማጣራት ነው አንተ ጋር የደወልኩት። አንተ ደግሞ አንደኛ ሚዜ ነበርክ፣ ዳዊትም ጓደኛክ እንደሆነ እናውቃለን። እና ምንድነው የተፈጠረው? እባክህ ኤዶም ተጨንቃ እኛ ጋር መታ ነው ያለችው። እባክህ እርዳን፣ የተፈጠረውን ነገር እንድናጣራ። ችግር የለም። ያው እሷንም ላገኛት ስለነበር በቃ እስቲ ሚዜቶ ኮፋኒ አገኛቸዋለሁ። በጣም አሪፍ ነው። የትና ሲዳን ላይ ወለ አርጉናም ፈዳ ነምበር ባዳ እኔ ወደ ቄራ አካባቢ ነኝ። ሲኔስ ወለ ቄራ አካባቢ ስደርስልኝ ዮርግን ረኮን ቀቡ አሁን ትችላለህ አይደል? ጋዜጠኛው ታወጂኝ በርባሽን ደም ኢዶን ጅሩስ ቁባ ቀባ ይችላል ነው ሙጫን ኩን ሚዜቶ ኮፋኒ ቄራ ስደርስ ደውላለሁ። ኧረ ቶሎ እንሂድ። እንግዲህ ተመልካቾቻችን የቀጠረኝ ቦታ ጋር ደርሻለሁ። እስቲ ደውዬ ላግኘው። ሄሎ እንዴት ነህ? አለሁ እግዚአብሔር። ያልከኝ ቦታ ጋር ደርሻለሁ። እኔም እዛ አካባቢ ነኝ። ኦኬ ይታየሃል መኪና? ምንድነው ይሄን ከለር ምንለው? ሲልቨር ነገር ያሪስ ነገር። አያችሁ። እሺ በቃ ልቀበል። ቆይ አንዴ። ሰላም ነው? እንዴት ነህ? ሁሉ ሰላም አለን። ሰላም። እዚህ አካባቢ አንዴ ትንሽ ደቂቃ እንድናወራ። ለምን መኪና ውስጥ ማውራት እንችላለን? እሺ ግባ። አንዴ ግባና ትንሽ ደቂቃ እናውራና እሺ ወንድሜ ስለመጣ ቆይ እሱ ለምንድን ነው መቅረጽ የፈለገው? ለምን አስፈለገ ካሜራው? ነግሬክ ነበር። ሚዲያ ነው ከሚዲያ ነው ብዬ ካለውና ያንተን ፕራይቬሲ ደግሞ ይጠብቃል። ፊትህን አናሳየም። ስለዚህ ሂደቱን እየቀረጽን ነበር የመጣነው። እሷም ሚዲያ ካሜራና ከኔ ጅሩን በረ ይችላል የመጣችው። ስለዚህ ብዙም የሚያሳስብ አይደለም። ፕራይቬሲን እንጠብቅልሃለን። እሺ ወንድሜ። እሺ እንግዲህ አሁን አንተን ያገኘንበት ዋነኛ ምክንያት ዳዊትና እህታችን ተጣልተዋል። ዳዊት ደግሞ ከሰርጉ ላይ ነው ተነስቶ የወጣው። አንተ ደግሞ አንደኛ ሚዜ ነበርክ፣ በቦታው ነበርክ። ምንድነው የተፈጠረው? ልጠይቀው አልሞከርክም ወይ የሚለውን እስቲ መልስልን። ያው እኔም በዛ ሰዓት አላየሁትም ነበርና ካጠገባችን ነው ዞር ብሎ ሲሄድ ያየሁት። ከዛ ምን እንደፈጠረ እዛው ጋር በቃ እሱ ጥሎ እንደወጣ ሁሉም ሰው ነው ግር ብሎ የወጣውና እሷም ደንግጣ ነበርና ያው እንደዛ ነው የሆነው። ምንድነው የተፈጠረው? ለአንተ ምንም ነገር አልነገረህም ወይ? ተነስቶ ነው ከሰርጉ ላይ ሄደውና ምን ተፈጥሮ ነው? ምን አሳማኝ ምክንያት አግኝቶ ነው? እኔ ምንም እንትን የምለው ነገር የለም። ግን ያው በሰዓቱ አጠገቤ ወዲያው ቶሎ ወጣ።
ከዛ በኋላ ስልክ ብደውልለት አያነሳልኝም። ደጋግሜ ሞከርኩኝ እኔ እሱ ጋር። ከዛ በሆነ ሰው ስልክ ነው እሱን የሚያገኘሁት። ያው እንትን እንደሆነ ነው የነገረኝ እሱ። ምንድነው የነገረክ? ተገናኝተን ታውቃለህ? በህይወትስ አለ? በህይወት አለ እሱ። ግን ያው ከዚህ በኋላ እንደዚህ እንትን በጣም جرب لعبة مفاجأة العيد من اي&. ماني حمل التطبيق الآن. مكنسة دايسون القوية يمكنها الآن غسل الأرضيات الصلبة باستخدام الماء النظيف باستمرار من البداية للنهاية. جهاز واحد لمنزلك بالكامل. مكنسة دايسون القوية يمكنها الآن غسل الأرضيات الصلبة. ተረብሿል። በጣም ጭንቀት ውስጥ ነው። ብቻዬን ነው መሆን የሚፈልገው ነው ያለኝ። የኔን ስልክ አያነሳልኝም። በሰው ስልክ ነው ላይ ያገኘሁትና ያው እንግዲህ እኔ እሱንም ፍለጋ ሞክሬያለሁ። ያው የሚገኝበት ቦታ በአብዛኛው አብረን የምንሆንበት ቦታ ነው፣ መጠጥ ቤት ምናምን ነውና ምንድነው ምክንያቱ? ቀርበህ ላናግረው ሞክሬ ነበር። ብዙም እሱ እንትን አይደለም። የሆነ እንደዛ ልጠይቀው ስፈልግ ሀሳቡን ይቀይርብኛል በቃ። እና ያው እሱ ስላልፈለገ ነው ብዬ አንዳንዴ ዝም እላለሁ። ግን በቃ ሲበሳጭ ወይ ሲናደድ ምናምን ነው በአብዛኛው የሆነ ቦታ ላይ ነው፣ የሆነ መጠጥ ቤት አለና እዛ ነው በቃ እንትን እንደው ሰው ማግኘትም አይፈልግም። ራሱን እየቀጣ ነው፣ የራሱን እየጎዳ ነው በጣም። እና ተማወጅን ለምን ለሷ እንደዚህ አሁን እሷ ምን አይነት ሁኔታ ላይ እንዳለ እንዴት እንደሆነ ጭምር ነው ማታውቀው። ለምን ለሷ ያው እኔ በዛ ሰዓት እንደዛ ብነግራት ያው አንድ ላይ ስለነበሩ ያው የሰርግ ጋብቻ ላይ ነው እንግዲህ በዛ ሰዓት እንደዛ ነው ብዬ መናገሬ በጣም ከባድ ነውና ይለያያሉ ብዬ አስቤ ነበርና እንደዛ አይነት ነገር ብናገር ያው እንግዲህ በመሀላቸው የሆነ ነገር እንትን ይበላል ብዬ ነው። እሺ ብዙም ያልታየኝ ነገር እዚህኛ ቁጭ ብለን ጊዜ ማጥፋት የለብንምና የሚገኝበትን ቦታ አውቃለሁ ስላልከኝ ወደዛ ብንሄድ ይሻላል። እሷን ያው ማግኘት ስለምፈልግ እሷን እንደዚህ ለዚህ ነው ጉዳይ ላዋራት ነበርና አንተ ኮፋዋን ካራ ከናፊሩ ነጥበቃታ ላገኛት እየሄድኩ ነው የተገናኘነው። ወደ እሱ ጋር ልሰዳችሁና እሱ ጋር ሆነን ለሷ ብንደውልላት የተሻለ ነው የሚሆነው። እዚህ ነገር ግን ቃል ገብልኝ ይሄ ነገር በጣም ፕራይቬሲ እንዲሆን ፈልጋለሁ። ችግር የለውም። ያው እሱ ከእንትን ካለ በጣም እንደባበራለን በመሀላችን። ስለዚህ ችግር የለውም። እሱን ብቻ ማግኘት ነው ያለብን። የሷን ጭንቀት ነው እንግዲህ የሰማነው፣ የሷን ታሪክ ሰምተን ነውና እየተንቀሳቀሰን ያለነው። እስቲ እሱ ጋር ያለው ነገር ምንድነው የሚለው ሄደን ብናወራ ይሻላል። ስለዚህ ብንሄድ ይሻላል። ተመልካቾቻችን እንግዲህ አብራችሁን ሁኑ። ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል። አብራችሁን እሺ እንግዲህ ተመልካቾቻችን ወንድማችን እዚህ ነው የሚገኘው ብሎናል። እሱን ያለበትን ሁኔታ ለማጣራትና ምንድነው የተፈጠረው ለማለት ወደ ባለቤቷ ወይም ወደ ዳይቲ ሄድ ነው። አብራችሁን ነው። amma iddoo inni jiru iddoo daawwiti jiru dhaqaarran jechuudha. Mana dhugaatii jedhee inzeen tokkoffaa. እሱ ነው። ሰላም ሰላም iddoo dhugaatii hedduma qodichi gurgura ቦታ jira ራው የጠፍተ ነው። እንዴት ነህ? ምንድነው ምሰራው? ላቢራ ልጠጣበት አረበና አረድ ቆይ አንዴ እኔ ቁጭ በል ወይ የጠፍተ ነው። እሺ ለምን ስልኩን ማታነሳልኝ? ባክህ ትተወኛለህ ወንድሜ። ለምንድን ነው ስልኩን ማታነሳልኝ? ቢያንስ በቃ ታውቅ አይደል እንዴ? እሱንም አውቃለሁ። ቢያንስ እንዳግዝ እንኳን እንትን አትለኝም? ይቅርብህ። አንዴ አናግረኝ እስቲ ልናወራት ነው የመጣነውና አንዴ አናግረኝ በእናትህ። ወላሌ ረቢራ ባየረ ነው
ኧረ አናግረኝ አንዴ እኔ ጋዜጠኛ ነኝ እና ምንድን ነው የተፈጠረው የሚለውን ነገር ለማለት ነው። ስለዚህ ለምን አታናግረኝም አባ? እባክህ ከፍቶኛል። ከኔ ትደብቃለህ አንተ እንደዚህ ሁሉ ነገር? ወንድሜ ለምን እንትን አትልም? አንዴ እንዳውራክ ለምን እድል አትሰጠኝም? ይቅርብ ብራስቲ ይሄ በእናትህ አንዴ ለምን አታወራንም? እስቲ አንዴ ቀስበል ብራዘር ኦፍቶአችሁ ድማ ውደደ በይራው ብናደርግ ይሻላል። እባክህ ተወኝ እንዴ። እሺ አንዴ ደግፈው ቆይ አንዴ እናት ሂሳብ የሱ ሂሳብ ማነው ማን ጋር ነው ሂሳብ? አንቺ ጋር ነው 660 እሺ በእንትን ልክፈልሽ አንዴ እሺ እናቴ ያዘው ወይኔ من المميز جدا مشاهدة أشياء عظيمة تحدث للمرة الأولى. شاهد درع السوبر شباب الأهلي الإماراتي بمواجهة الدحيل القطري. سجل للتاريخ. ويني ثانك يو عايزه برازو انت كنت عامل لازم بيع سوبر سكر እሺ ደርሰና ማላል ጋገሱ ትጅረኝ ወላለ አውገዲጀ ቆይ አረፍ እናርገው እሱ እንዴ ነው ቢታስ አሳርኩ ሰላም ሩም ፈልገን ነበር እሱን ልናሳርፍ ስንት ነው 500 ነቄ 3 አራታ ያልከኝ እሺ ሶስት አራት የት በኩል ነው 3 4 ላይ ነው እንግዲህ ተመልካቾቻችን እንዳያችሁት ይዘነው ሩም አስገብተናል። አሁን ምንም እንትን ሊያናግረንም የሚችልበት ኮንዲሽን ላይ አይደለምና ትንሽ ረፍት ያድርግና አናግረዋለሁ። እሷንም እጠራታለሁ። በተደጋጋሚ እየደወለችልኝ ነበርና አልተመቸኝም ነበር። ስለዚህ አሁን እሱ ትንሽ አረፍ ይበልና ተመልሰን እንመጣ ይሆናል። አብራችሁን እሺ ወንድማችን አሁን አማሬ ጎበረሽ ተረጋግቻለሁ ማልተን ነው ሄደ አይዞህ ማነው እዚህ ያመጣኝ? እኛ ነን ይዘንክ የመጣነው። የነበርኩበት ሁኔታ አሪፍ ስላልሆነ
ትንሽ እንድታርፍ ብለን ነው እዚህ ይዘን የመጣ ነው። ጓደኛም እንግዲህ ብሏል። ብዙ ጥረት አድርገናል። አይ እንዴት እዚህ ልመጣ እንደቻልኩ ነው ግራ የገባኝ። እኛን ይዘን የመጣ ነው። ምንድን ነው የተፈጠረው? ለምንድን ነው አንተ እንደዚህ የምትሆነው? ራስን ነበር በጣም ረዥም ሰዓት መጠጥ ቤት ነው የምታሳልፈው። በጣም ራስን እየጎዳህ ነው እና ምንድን ነው የተፈጠረው? ለምንድን ራስን እንደዚህ የምትጎዳው? በጣም ከፍቶኛል። እውነት ለመናገር እንደዚህ ብዬ መናገር በጣም ቃላቶች ያጥሩኛል። እውነት ምንድን ነው የተፈጠረው? ከባለቤት ጋር ሰርግን ጥለህ እስከ መውጣት ድረስ ያደረሰክ ነገር ምንድን ነው? እባክህ ከፍቶኛል በጣም የከፋኝ ሰዓት ነው ያለሁት። እውነት ሰው የምትደብቀው ነገር አለ? አሁን ከኔ ደበቀ ቢያንስ ለኔ የሆነ ነገር ነግረን እኮ መፍትሄ መፈለግ አለብን። ሚዘተ ቆፋራን ቤት ምትሄዳ ሚዘተ ቆፋና ዋን ቤኩ የሆነ የተፈጠረ ነገር ካለ ለምን አትናገርም አንተ? እንግዲህ 3 ቀን አለፈ። ከእሑድ እስከ ሮብ ድረስ ባለው ቀን 3 ቀን አለፈ። ራስን እንደዚህ እየጎዳ ነው ያለው። ምንድን ነው ምክንያት? ለምንድን ነው አትነግረን አንተ? እኔንም እኮ አስጨነቀኝ እኮ። ወይ ስልክ አላነሳህልኝ? ሰው በሰርጉ ጊዜ ደስታ ነው እንጂ እኔ ደግሞ ሀዘን ነው። ስለዚህ አሁን ከምን እንጀምርላችሁ የምትፈልጉት? በጣም ከፍቶኛል። በጣም ይሄን ማለት ራሱ በጣም ይከብደኛል። ስለዚህ ባዳምጠው ራሴ ችግሬን ደስ ይለኛል። በዚህ መንገድ እኮ ራስን ማዳመጥ አትችልም። እያደረግክ ያለው ነገር ራስን መጉዳት ነው እንጂ ራስን ማዳመጥ አይደለም። ሰው ራሱን ለማዳመጥ ሐይቅ ዳር ሊሄድ ይችላል፣ የሆነ ቦታ ብቻውን ሊሆን ይችላል። አንተ ግን ከመጠጥ ጋር ነው፣ ራስን መጠጥ ውስጥ ነው የከተትከው። አሁን ቅድም እኛ ባለመጣ ራሱ እንዴት ነው የምትሆነው? እንዴት ነው ወጥተህ የምትሄደው? መራመድ እንኳን የምትችል ሰው አልነበርክም። ራስን በጣም እየጎዳ ነው ወንድሜ። እንደዚህ ማድረግ የለብህም። ምንድን ነው የሆነው? ለእኛ ንገረን፣ መፍትሄ እንፈልግ አብረን። ወንድሞች ነን። ይኸው ወንድም ነው አብሮ ነገር ነው። ንገረኝ እስኪ ምንድን ነው ችግሩ? በዛ ሰዓት የተፈጠረው ነገር ምንድን ነው? በዛ ሰዓት እኮ ግርግር ነበር። በእሷ ምክንያት ነው። በቃ ማንም ያውቃል። አንተ አታውቅም እንዴ? ምን ሆነህ ነው የምጠይቀኝ? ምን ያውቃል? የሚያውቅ ሰው እኮ ብናገኝ እኮ ጥሩ ነው። በቃ እኔ የምታውቅ ነው የመሰለኝ። እኔ ደግሞ አሁን እያዳመጥኩ ለመንገርም እኮ ጊዜ የለም እኮ አንተ ራሴን በመደበቅ ነው። ስለዚህ ይሄ ደግሞ እኔ ችግሬን ይደብቅልኛል ብዬ ስላሰብኩ ነው። ከዚህ በላይ ምንም ነገር ሌላ ነገር የለኝም። በቃ እኔ እሷን አይኗን ራሱ ማየት አልፈልግም። በቃ አይኗን ማየት አልፈልግም። በቃ ዞር በይ እንዴ ማለት ዶክተር ተደወለልኝ ማን ወርሳ እሺ ያርጉ በዱ እኔ ጋር ዞር በይ በቃ ነገር አለም ጎዴ አይኝ ባክሽ ተረጋጊና እናት ልቀቂ እባክህ ዞር በይ ዞር በይ ዞር በይ ተረጋጊ አንዴ ተረጋግተን ብናወራ ግን ምን አድርጌ ነው ንገረኝ። ተረጋግተን ብናወራ ምንድን ነው የተፈጠረው? አሁን እንደዚህ እሷ ድረስ መጣል። ስለዚህ ተረጋጋና ምንድን ነው የተፈጠረው የሚለውን ንገረን። አይዞህ ተረጋጋና እናወራለን። አባቴ እስቲ አንቺም ተረጋጊ፣ ስሜታዊ አትሁኚ። ብትረጋጊ ነው የሚሻለው። ታረክሻለሽ እንዴ? ታረክሻለሽ ደግሞ ምንድን ነው ያደረግሽው ነገር? ምንድን ነው ንገሪኝ እስኪ። አባቴ ለቃት እንጂ ምንድን ነው ያደረግሽው? ንገሪኝ።